ፕሬዚዳንት ትራምፕ የሆርሙዝ ወሽመጥን ለማስከፈት ያስቀመጡት ቀነ ገደብ በ5 ቀናት አራዘሙ። የአሜሪካው ፕሬዚዳንት ቴህራን ላይ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም ያስቀመጡትን የነበረውን የ48 ሰዓት የጊዜ ገደብ ወደ 5 ቀን አራዘሙ። ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶች ማድረጋቸውን ገልጸዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት በኢራን የኃይል ማመንጫዎችና የኤነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶች ሁሉ ለሌላ ጊዜ አስተላልፋለሁ ብለዋል። ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን ለማጥቃት ዝተው የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀን እርምጃውን ማዘግየታቸው ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩ ውጤታማ ንግግር አድርገናል ብለዋል። ትራምፕ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንት በሚቀጥለው ገንቢ እንዲሁም ዝርዝር ውይይት መነሻ በማድረግ የሀገራቸው ጦር ሰራዊት በኢራን የኃይል መሰረተ ልማቶች ላይ ጥቃት እንዳይፈጽም ማዘዛቸውን ገልጸዋል። ይህም ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረት አስታውቀዋል። አሜሪካ በሩሲያ በተገነባው የኢራን የኒኩለር ኃይል ማመንጫ ላይ የምትፈጽመው ማንኛውም ጥቃት ሊጠገን የማይችል መዘዝ ሊያስከትል እንደሚችል ሞስኮ አስጠነቀቀች። የኢራን መከላከያ ምክር ቤት በሀገሪቱ ደቡባዊ የባህር ዳርቻዎችና ደሴቶች ላይ ወረራ የሚፈጽም ከሆነ የፋርስ ባህረ ሰላጤ መተላለፊያ ተቋርጦ የባህር ፈንጂ እንደሚቀበርበት አስጠነቀቀ። የአሜሪካው የዜና ምንጭ አክሲዮስ ያወጣው ዘገባ እንደሚያመለክተው የፕሬዚዳንት ዶናልድ ትራምፕ አስተዳደር ኢራን የሆርሙዝ ወሽመጥን እንድትከፍት ለማድረግ የሀርግ ደሴትን የመውረር ወይም የመዝጋት እቅድ እያጤነ ነው። ፕሬዚዳንት ትራምፕ የምድር ጦር ወታደሮቻቸውን ሊያሰማሩ አቅደውበታል የተባለው የሀርግ ደሴት ኢራን ለውጭ ገበያ ከምታቀርበው ድፍድፍ ነዳጅ ውስጥ 90% ይተላለፍበታል። ይህ አይነቱ ዘመቻ የሚከናወነው የአሜሪካ ጦር በሆርሙዝ ወሽመጥ ዙሪያ ያለውን የኢራን ወታደራዊ አቅምን ይበልጥ ካዳከመ በኋላ እንደሚሆን ምንጮች መናገራቸውን የአክሲዮስ ዘገባ ያሳያል። ዛሬ በወጣው መግለጫ ይህንን እቅድ የጠቀሰው የኢራን መከላከያ ምክር ቤት በምድር ወረራ የሚፈጸም ከሆነ በመላው የፋርስ ባህረ ሰላጤ ባህር ውስጥ ፈንጂ እንደሚቀበር ዝቷል። የኢራንን የባህር ዳርቻዎች ወይም ደሴቶች ኢላማ የማድረግ ማንኛውም ሙከራ በተፈጥሮ እንዲሁም በሚታወቅ ወታደራዊ ልምድ መሰረት ሁሉም መተላለፊያዎች የፋርስ ባህረ ሰላጤ ሁሉም የባህር ዳርቻዎች ፈንጂ እንዲቀበርባቸው ያደርጋል ብለዋል። ከባህር ዳርቻ የሚለቀቁ ተንሳፋፊ ፈንጂዎች ጨምሮ የተለያዩ አይነት የባህር ፈንጂዎች እንደሚቀበሩ በመግለጫው አስጠንቅቋል። በዚያ አካሄድ መላው ፋርስ ባህረ ሰላጤ ለረጅም ጊዜ ከሆርሙዝ ወሽመጥ ጋር ተመሳሳይ ሁኔታ ውስጥ ይሆናል ሲልም አክሏል። ይህ ለመሆኑ ኃላፊነቱን የሚወስዱ አጥቂዎች ናቸውም ብለዋል። በ1980ዎቹ ከመቶ በላይ የባህር ፈንጂዎች አምካኙ ጥቂት የባህር ላይ ፈንጂዎችን ለማስወገድ እንዳልቻሉ መዘንጋት አይገባም። የኢራን መከላከያ ምክር ቤት አክሎም ተብጫሪ ያልሆኑ ሀገራት በሆርሙዝ ወሽመጥ ማለፍ የሚችሉበት ብቸኛ መንገድ ከኢራን ጋር በመቀናጀት እንደሆነ ገልጿል። ዶናልድ ትራምፕ ከኢራን ንግግር እያደረግን ነው፣ ለዛ ስንል የኤነርጂ ተቋማቶቿን አንመታም ቢሉም የኢራን አመራሮች ሚዲያዎችም ትራምፕ ያወጣው መግለጫ ውሸት ነው ሲሉ በደቂቃ ልዩነት ሙሉ ለሙሉ አስተባብለዋል። የኢራን ጦር ቃል አቀባይ ፕሬዚዳንት ትራምፕ ከስራ ተባረዋል ሲሉ ማፌዛቸው ተሰማ። የሆርሙዝን ባህር ሙሉ ለሙሉ ለመክፈት የያዙት ቀነ ገደብ ተከትሎ በትራምፕ ላይ የሚያፌዝ አዲስ መግለጫ አውጥተዋል። ሰላም፣ ትራምፕ ከስራ ተባረዋል፣ በዚህ ጉዳይ ስላሳዩት ትኩረት እናመሰግናለን በማለት ዙልፋጋሪ በእንግሊዝኛ ባስተላለፉት መልእክት ላይ ተሳልቀዋል። ኢራን የሆርሙዝ የባህር ዳርቻ መዝጋቷን ተከትሎ የሀገሪቱን የኤነርጂ መሰረተ ልማት እንደምትመታ ዩናይትድ ስቴትስ የዛተች ሲሆን ይህ ከሆነ የአጸፋ ጥቃት ለመስጠት እንደምትንቀሳቀስ ቴህራን ተደምጣለች። በሌላ በኩል የኢራን አብዮታዊ ዘብ የካታም አልአኑቢያ ዋና መስሪያ ቤት ቃል አቀባይ እንደተናገሩት ሰራዊቱ በሳውዲ አረቢያ የሚገኘውን የደቡብ ሱልጣን አየር ማረፊያና በባህሬን የሚገኘውን የዩናይትድ ስቴትስ 5ኛ የባህር ኃይልን በሚሳኤልና ሰው አልባ አውሮፕላኖች ማጥቃቱን ተናግረዋል። የዩናይትድ ስቴትስ የስለላ አውሮፕላኖች በደቡብ ሱልጣን አየር ጣቢያ ላይ እንደሚገኙ ገልጾ በኋላም በባላስቲክ ሚሳኤሎች ኢላማ የተደረገ መሆኑን አስታውቀዋል። ለአሜሪካ ወታደራዊ ስምሪትና ስራዎች ቁልፍ ቦታ እንደሆነም ገልጿል። በጉዳዩ ላይ ኢራን ከወጣችው የተናጠል መግለጫ ውጪ ከዩናይትድ ስቴትስ ሆነ ከእስራኤል ባለስልጣናት ምንም አይነት የተሰጠ አስተያየት የለም። አሜሪካ በሩሲያ በተገነባው የኢራን ኒውክሌር ኃይል ማመንጫ ላይ የምትፈጽመው ማንኛውም ጥቃት ሊጠገን የማይችል መዘዝ ሊያስከትል እንደሚችል ሞስኮ አስጠነቀቀች። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ መግለጫ በሰጡበት ወቅት ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ የማይከፈት ከሆነ የኢራን የኒውክሌር ኃይል ማመንጫ እንደሚያወድሙ ስለመዛታቸው እንደተጠየቁ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ቃል አቀባዩ ምላሽ ሲሰጡ አስከፊ በሚባል ደረጃ የተወጠረው የመካከለኛው ምስራቅ ሁኔታ ሊፈታ የሚችለው በፖለቲካዊ ዲፕሎማሲያዊ አማራጮች ብቻ እንደሆነ ተናግረዋል።
ፔስኮቭ አክለውም በኒውክሌር ተቋማት ላይ የሚፈጸም ማንኛውም ጥቃት እጅግ አደገኛ እንዲሁም ሊጠገን በማይችል መዘዝ የተሞላ እንደሚሆን ገልጸዋል። ሩሲያ ይህንን በተመለከተ ተገቢ የሆኑ ምልክቶችን ለአሜሪካ ማስተላለፏን ጠቅሰዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትዝ ኢራንን በተመለከተ የኒውክሌር ኃይል ተቋማትን መደብደብ ጨምሮ የትኛውም አማራጭ ከጠረጴዛ ውጭ አይደለም አሉ። አምባሳደር በአሜሪካ የቢቢሲ አጋር ከሆነው ሲቢኤስ ጋር ባደረጉት ቃለ መጠይቅ ትራምፕ የኢራንን ኢነርጂ መሰረተ ልማቶች እንደሚያወድሙ ስለማስጠንቀቃቸው ተጠይቀዋል። ዋልትዝ ምላሽ ሲሰጡ ለፕሬዝዳንት ምርጫ ከጠረጴዛው ውጭ አላደረገውም፣ በተለይም ብሔራዊ ቴሌቪዥን ላይ ቀርቤ ያለው ብለዋል። የኢራን አብዮታዊ ዘብ በአሜሪካ ብቻ ሳይሆን በበርካታ የአውሮፓ ሀገራት ጭምር ሽብርተኛ ተብሎ ተፈርጇል ያሉት አምባሳደሩ ወታደራዊ ኃይሉ በሀገሪቱ ከፍተኛ የኢነርጂ መሰረተ ልማት፣ ኢኮኖሚና በርካታ የመንግስት ተቋማት ላይ ሰፊ ቁጥጥር እንዳለው መረዳት አስፈላጊ ይመስለኛል ብለዋል። ስለዚህም ወታደራዊ አቅማቸውንና የመከላከያ ኢንዱስትሪ መሰረታቸውን እስከምናዳክመው ድረስ ሁሉም አማራጮች በጠረጴዛው ላይ መሆን አለባቸው፣ ፕሬዝዳንቱ ይህንን በግልጽ አስታውቀዋል ብለዋል። የኢራን የኤሌክትሪክ መሰረተ ልማት ጥቃት የሚፈጸምባቸው ከሆነ የእስራኤል የኃይል ማመንጫዎችና በቀጠናው ሀገራት ለሚገኙ የአሜሪካ የጦር ሰፈሮች ኤሌክትሪክ የሚያቀርቡ ተቋማት ላይ የአጸፋ ጥቃት እንደሚያደርሱ የኢራን አብዮታዊ ዘብ አስታወቀ። የዜና ወኪሉ ሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ ያወጣው መግለጫ በቀጠናው የሚገኙ የጨዋማ ውሃ ማጣሪያዎች ላይ ጥቃት እንደሚፈጽም ተገልጾ የነበረው ዛቻ አላካተተም። እነዚህ ማጣሪያዎች ለባህረ ሰላጤው ሀገራት የሚጠጣ ውሃ በማቅረብ ረገድ ወሳኝ ናቸው። በወታደራዊ ኃይሉ ማህበራዊ ሚዲያ ገጽ ላይ የወጣው መግለጫ ውሸታም የሆኑት የአሜሪካ ፕሬዝዳንት የአብዮታዊ ዘቡ የውሃ ማጣሪያ ተቋማትን ለማጥቃትና በቀጠናው ባሉ ሀገራት ህዝቦች ላይ ችግር ለመፍጠር አቅዷል በማለት ከሰዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቴህራንን በ48 ሰዓታት ውስጥ የሆርሙዝ ወሽመጥን ለሁሉም መርከቦች ሙሉ በሙሉ ክፍት ካላደረገች የኢራን የኃይል ማመንጫ ጣቢያዎች ጥቃት ኢላማ እንደሚያደርጉም አስጠንቅቀዋል። የኢራን እስላማዊ አብዮት ዘብ ለትራምፕ ማስጠንቀቂያ በሰጡት ምላሽ ለማንኛውም አይነት ዛቻ በእኩል ደረጃ ምላሽ ለመስጠት ቁርጠኛ ነን፣ የኤሌክትሪክ ማመንጫ ከመታችሁ እኛም የኤሌክትሪክ ማመንጫ እንመታለን ብለዋል።